መንግስት ጸጥታ እንዳይደፈርስና የንጹሃን ክርስቲያኖች ደም እንዳይፈስ ከወዲሁ ብርቱ ጥንቃቄ የተሞላበት ጥበቃ እንዳያደርግ ስትል የኦርቶዶክስ ተዋሕዶ ቤተክርስቲያን አሳስባለች። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዛሬው ዕለት መግለጫ ሰጥተዋል። የአማራው የፖለቲካ ኃይል ከፍዝ ተሳታፊነት ወደ መሪነት መጥቶ ትግሉን ወደ ጡዘት ወይም ክላይማክስ ደረጃ ካላሳደገው ህዝቡን እስከ ወዲያኛው ያስበላል። እኔ ከብዙ ጓዶች ጋር የማልገባባው በአማራ የጥላቻ ትርክ ላይ ተመስርቶ በጦዘውና የአማራን ህዝብ ማዕከል ባደረገ የዕለት ተዕለት ሀገር አፍራሽና አሰቃቂ ትዕይንት በታጀበው የኢትዮጵያ ፖለቲካ ውስጥ የአማራ ፖለቲካ መስከን አለበት ከሚል በገዛ ድግሱ ፍዝ ተመልካች ከሚያደርገው አስተያየት አልፈው መፍረስ አለበት ወደሚል ከናካቴው ከጨዋታው የሚያስወጣው አስተያየት ሲሰጡ ስለመለከት ነው። ሰሞኑን በአጣዬና አካባቢዋ ላይ ተደጋጋሚ ጥቃት እየፈጸመ ላለው አጥፊ ቡድን ተተኳሽ የሚያቀርብለት ቤተ መንግስት ያለው ሸኔ ነው እየተባለም ይገኛል። በተደጋጋሚ በአጣዬ ከአማራ ልዩ ኃይል ጋር በሸኔ ስም እየተዋጋ ያለውና ጥቃት እያደረሰ ያለው ራሱ የኦሮሚያ ልዩ ኃይል ጭምር እንደሆነም ተደርሶበታል ይላል የመረጃ ምንጫችን። አሜሪካ ዛሬም ክሷን አላቆመችም። የኤርትራ ሰራዊት አልወጣም ስትል አሜሪካ ከሳለች። የግል የከፍተኛ ትምህርት ተቋማት ገብቶ ለመማር የሚያስፈልገው የመቁረጫ ነጥብ ስንት ሊሆን እንደሚችል ወይንም ከውጤት ማሽቆልቆል ጋር በተያያዘ የታሰበ አዲስ አሰራር ካለ ትምህርት ሚኒስቴር በቀጣይ ቀናት የሚያሳውቅ ይሆናል። የአምና የግል የከፍተኛ ትምህርት ተቋማት መግቢያ ከ50% በላይም ነበር። የብልጽግና ፓርቲ የደቡብ ክልል የአደረጃጀት ጥያቄ ፈተና እንደሆነበት ገለጸ። ከክልሉ የተነጠሉ አዲስ አደረጃጀቶች የገጠማቸው የበጀት እጥረት መሰረታዊ አገልግሎቶችን እንዳናቀርብ አድርጎናል ማለታቸውም ይታወሳል። የደቡብ ብሔሮች ብሔረሰቦችና ሕዝቦች በመባል የሚታወቀው ክልል ከ2010 ዓ.ም መባቻ በኋላ 10 የሚሆኑ የዞኑ ክልልነት ጥያቄ አንስተዋል። በ1980ዎቹ አጋማሽ 5 ክልሎች በአንድ ላይ ተሰባስበው የመሰረቱት ክልል የመዋቅር ጥያቄ የፈነዳበት ክልል በመባልም ይታወቃል። የአውሮፓ ህብረት ሩሲያ መሸነፍ አለባት እያለ ይገኛል። ዩክሬን ደግሞ እንዲሁ ማሸነፍ አለባት እየተባለም ይገኛል። የእውነት ግን ሩሲያ ትሸነፋለች ወይ? እንደነሱ ሐሳብ የአውሮፓ ህብረት ያለምንም ቅድመ ሁኔታ ዩክሬንን ማስታጠቁ እንደሚቀጥል ነው የገለጸው። አገሪቱ የአውሮፓን እሴቶች ለመጠበቅ ከሩሲያ ጥቃቶች ራሷን መከላከል አለባትም እያለ ይገኛል። ጦርነትን በጦርነት ማሸነፍ እንደማይቻል የእስራኤልና ፍልስጤም ማሳያ ነው። እስራኤል ከክርስቶስ ልደት በፊት ጀምራ ከፍልስጤሞች ጋር ችግር ውስጥ ነው ያለችው። ነገር ግን አንድ ቀንም አሸናፊ መሆን አልቻለችም። ምክንያቱም እንደሚባለው የጦርነቶች ማብቂያ ሁሉ ሰላም ስለሆነ፣ ሰላም ግን እስካሁን ሊመጣ አልቻለም። ጤና ይስጥልኝ ውድ የሀገር ሚዲያ አድማጭ ተመልካቾቻችን፣ የሀገር ውስጥና የውጭ አበይት ዜናዎችን ሰዓቱን ጠብቀን ይዘን ቀርበናል። እናንተም ውድ ቤተሰቦቻችን ላይክ፣ ሳብስክራይብ፣ ሼር፣ ኮሜንት በማድረግ አብሮነታችሁ እንድትገልጹልን ስንል በትህትና እንጠይቃለን። መንግስት ጸጥታ እንዳይደፈርስና የንጹሃን ክርስቲያኖች ደም እንዳይፈስ ከወዲሁ ብርቱ ጥንቃቄ የተሞላበት ጥበቃ እንዳያደርግ ስትል የኦርቶዶክስ ተዋሕዶ ቤተክርስቲያን አሳስባለች። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዛሬው ዕለት መግለጫ ሰጥተዋል። በ3 ሊቃነ ጳጳሳት አማካይነት በተፈጸመው የሕግ ጥሰት 26 ኤጲስቆጶሳት በመሾማቸው ይህንን ጉዳይ አስመልክቶ ቋሚ ሲኖዶስ በሀገር ውስጥና በውጭ ሀገር ላሉት የቅዱስ ሲኖዶስ አባላት ሊቃነ ጳጳሳት አስቸኳይ ጥሪ ማስተላለፉ የሚታወቅ ነው። ጥሪ የተደረገላቸው አባቶችም በቅጽበት ደርሰው ጥር 18 ቀን 2015 ዓ.ም ምልዓተ ጉባኤ አድርገው በቤተ ክርስቲያኒቱ ሕግ መሰረት ከላይ በተጠቀሰው ይህ ሕጋዊ ድርጊት ላይ ውሳኔ ማሳለፋቸው በዚያው ዕለት ጥር 18 ቀን 2015 ዓ.ም በተላለፈው የቅዱስ ሲኖዶስ መግለጫ በሰፊው ተገልጿል። መግለጫውን ያዳመጡ በውስጥም በውጭም ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ሁሉ ብርቱ ድጋፋቸውንም ገልጸዋል። እንዲሁም የዓለም አብያተ ክርስቲያናትና መንፈሳውያን ተቋማት ድጋፋቸውን ከመግለጻቸው በላይ የታሪካዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነትና ህብረት ተጠብቆ እንዲኖርም መልካም ምኞታቸውን ገልጸዋል።
እኛም ድጋፋቸውና መልካም ምኞታቸውን ስለገለጹልን የራቀ ምስጋና እናቀርብላቸዋለን። ምስጋናችን በያሉበት ይድረሳቸው። የሃይማኖት ተቋማት የበላይ ጠባቂዎች፣ የክርስትናና የእስልምና መሪዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በደረሰው ድንገተኛ ክስተት ተደናግጠውና ተጨንቀው መጠው የችግራችን ተካፋይ መሆናቸውን በመንፈሳዊ ስሜት ገልጸውልናል። ምስጋናችን ይድረሳቸው፣ እግዚአብሔርም ያክብራቸው እንላለን። አሁንም በድጋሚ ለመንግስትና ለሰፊው ሕዝባችን የምናስተላልፈው ያደራ መልእክትም አለን። እሱም አንደኛ የታሪካዊቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሕግና ስርዓት ቀኖና እንዲከበርልን፣ ሁለተኛ ጸጥታ እንዳይደፈርስና የንጹሃን ክርስቲያኖች ደም እንዳይፈስ ከወዲሁ ብርቱ ጥንቃቄ የተሞላበት ጥበቃ እንዲደረግ በእግዚአብሔር ስም በማለት በአጽንኦት ጠይቀዋል። የመረጃ ምንጫችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በእስልምና ሃይማኖት በብሔራቸው ብቻ መፈንቅለ መጅልስ ያካሄደው መንጋ ቡድን ዛሬ ደግሞ በኦርቶዶክስ ሃይማኖት ላይ መፈንቅለ ሲኖዶስ በማካሄድ ኢትዮጵያን እንዳልነበረች አድርጎ በፍርስራሿ ላይ ኦሮሞነትን ለመመስረት እየታገለ ይገኛል። እስከ መጨረሻው እንፋለማለን እንጂ ከዚህ አንታገስም ሲሉ የመረጃ ምንጫችን ጠቅሰዋል። የአማራው የፖለቲካ ኃይል ከፍዝ ተሳታፊነት ወደ መሪነት መጥቶ ትግሉን ወደ ጡዘት ወይም ክላይማክስ ደረጃ ካላሳደገው ህዝቡን እስከ ወዲያኛው ያስበላል። እኔ ከብዙ ጓዶች ጋር የማልገባባው በአማራ የጥላቻ ትርክ ላይ ተመስርቶ በጦዘውና የአማራን ህዝብ ማዕከል ባደረገ የዕለት ተዕለት ሀገር አፍራሽና አሰቃቂ ትዕይንት በታጀበው የኢትዮጵያ ፖለቲካ ውስጥ የአማራ ፖለቲካ መስከን አለበት ከሚል በገዛ ድግሱ ፍዝ ተመልካች ከሚያደርገው አስተያየት አልፈው መፍረስ አለበት ወደሚል ከናካቴው ከጨዋታው የሚያስወጣው አስተያየት ሲሰጡ ስለመለከት ነው። እንዳለመታደል ሆኖ ጽንፍ የረገጠውና አማራን መጥላት የፖለቲካ ማደራጃ ያደረገው የብሔር ፖለቲካ በምኞት የማይቆምና የአገሪቱን የፖለቲካ አሰላለፍ ሆኖ መቀጠሉ እሙን ነው። የአማራ ህዝብ ከዘመናት ኢትዮጵያ ከሚል ሰሚ አልባ ጩኸት ነቅቶ በቅርቡ አማራ ነኝ ወደሚል መስመር የመጣው እንደ ህዝብ ወቅቱ በሚጠይቀው የፖለቲካ አሰላለፍ ተደራጅቶ አለመታገሉ ለአገርና ቀና ሐሳቢነቱን በማስቀጠልም ሆነ የራሱን ህልውና ለማስከበር እንዳይችል አድርጎ በመኖርና ባለመኖር አጣብቂ ውስጥ በመውደቁም ነው። በኢትዮጵያ ፖለቲካ ውስጥ በዋናነት የጽንፈኛ የብሔር ድርጅቶች በጠላትነት ፈርጀው በመኖር አለመኖር አጣብቂ ውስጥ የከተቱት የአማራ ህዝብ ልክ በስነ ጽሑፍ ውስጥ ዋና መሪ ፕሮታጎኒስት በምንለው ገጸ ባህሪ የሚወከል ሲሆን አማራን በማጥፋት በመጥላትና የአማራ የሆነውን ሁሉ በማፍረስ ላይ የተጠመዱት ኦነግና ትነግ መሰል ጽንፈኛ የተቃርኖ የብሔር ፖለቲካ አደረጃጀቶች ደግሞ ተቃዋሚ አፍራሽ አንታጎኒስት በሚለው መጠሪያ ይወከላሉ። ሌሎችን ህዝቦች በመጽሐፍ ወይንም በፊልም ታሪክ ውስጥ በተዋረድ የምንመለከታቸው የገጸ ባህሪ ስያሜ ልንሰጣቸው እንችላለን። ታዲያ የአንድ የመጽሐፍ ታሪክ ውስጥ አንታጎኒስት ገጸ ባህሪያቱም ያለ ረፍት ሊያጠፉት የሱ የሆነውን ሊወስዱበት ተስፋውን ሊያጨልሙበትና ከዓላማው ሊያሰናክሉት ሲተጉ የታሪኩ ዋና መሪ የፕሮታጎኒስት ገጸ ባህሪያት የሆነው አካል ደግሞ ከዚህ ሁሉ ጥቃት በደልና መሳደድ አመልጦ ዓላማውን ለማሳካት ከአንታጎኒስት ገጸ ባህሪያቱ ጋር የሚመጥን ብቻ ሳይሆን የሚበልጥ ትግልና ትንቅንቅ ማድረግም አለበት። ይህን በሁለቱ ገጸ ባህሪያት መካከል የሚደረግ ፈጣን የድርጊት የግብግብ ክዋኔ የተሞላ ሁነት ራይዚንግ አክሽን ስንለው ከጫፍ ላይ ሲደርስ ጡዘት ወይንም ክላይማክስ እንለዋለን። ከዚያ ግብግብ በኋላ ገጸ ባህሪው አሸናፊ የሆነና በውስብስቡን ችግር መፍትሄ እያገኘ ድርጊቱም እየረገበ ሲመጣ ፎሊንግ አክሽን እንለዋለን። በቃ በአሁኑ ሰዓትም የአማራ ፖለቲካ መሆን ያለበት እንደዚህ ነው። በዚህ ልክ ወደረኞቹን የሚመጥን የፖለቲካ ትግል ማድረግ ካልቻለም ለአገሩም ሆነ ለራሱ የማዋን ብሎም ለጠላቶቹ ለጠላቶቹ መወተኛ መድረክ ብቻ ሆኖ የሚያገለግል የገዛ ድግሱን የተቀማ ደጋሽ ባለቤት መሆኑ ሳይታለም የተፈታ ነው። አዎ የአማራ ፖለቲካ ኃይል ሚናውና ግቡን ለይቶ ባውዱ ልክ እንደውም ከፍ ብሎ መጦዝ ካልቻለ ኋላ በራሱ የመኖር ያለ መኖር ትንቅንቅና የአገር ባለቤትነት ዙሪያ የታሪክ ዶሴው ሲከተብ ትርጉም የሌለው የአጃቢ ገጸ ባህሪን ወክሎ መቅረቡ ምንም አያጠራጥርም። የመረጃ ምንጫችን ዘሪሁን ገሰሰ ነው። ሰሞኑን በአጣዬና አካባቢዋ ላይ ተደጋጋሚ ጥቃት እየፈጸመ ላለው አጥፊ ቡድን ተተኳሽ የሚያቀርብለት ቤተ መንግስት ያለው ሸኔ ነው እየተባለም ይገኛል። በተደጋጋሚ በአጣዬ ከአማራ ልዩ ኃይል ጋር በሸኔ ስም እየተዋጋ ያለውና
ጥቃት እያደረሰ ያለው ራሱ የኦሮሚያ ልዩ ኃይል ጭምር እንደሆነም ተደርሶበታል ይላል የመረጃ ምንጫችን። ከሰሞኑ ባጣየና አካባቢዋ ላይ በነበረው ጥቃት የህወሓት ተዋጊዎች ሞርታርና ዲሽቃ ተተኳሾችን አስይዘው የመከላከያ ልብስም አልብሰው ኦነግን ያግዙት ገብቶ እንደነበር በርካታ ተጨባጭ መረጃዎች ከታማኝ ምንጮች እየወጡም ይገኛል። እንደ ምንጫችን ገለጻ ባጣያና አካባቢዋ በውጊያው ወቅት የመከላከያ ልብስ የለበሰው የኦሮሚያ ልዩ ኃይል ወደ ፋኖዎችና የአማራ ልዩ ኃይሎች መተኮሱም ታውቋል። በጀብሃ በተከሰተው ሁኔታ ጮቢ በር ያለውና አላማጣ አካባቢ ያለው የአማራ ልዩ ኃይል ወደ ጀብሃ መንቀሳቀስ ሊጀምር ሲል መከላከያ እኛ ሄደን ነገሮችን እናስተካክላለን በሚል ዱላ ቀረሽ ጭቅጭቅ እንዲቀይሩ ተደርጓል ነው የተባለው። መከላከያው ሄዶ አጣዬ ከገባ በኋላ ግን ኦነጎቹ ከተማዋን ማቃጠልም ጀምረዋል። ህዝቡ ምንድነው የሚጠብቁት ተከላከሉን እንጂ ሲላቸው አልታዘዝም የሚል መልስ መስጠታቸውን ምንጫችን አውስተዋል። በሌላ መረጃ አብይ አህመድ በትግራይና በኤርትራ መካከል ጦርነት ከተነሳ በሚል እሳቤ ለህወሓት አጋዥ ጦር ልኳልም ተብሏል። አሜሪካ ዛሬም ክሷን አላቆመችም። የኤርትራ ሰራዊት አልወጣም ስትል አሜሪካ ከሳለች። የኤርትራ ሰራዊት ከትግራይ ያለመውጣቱን የአሜሪካ መንግስት አረጋግጫለሁ ሲል ነው የገለጸው። ይህ የተባለው በተባበሩት መንግስታት ድርጅት የአሜሪካ መንግስት ቀዳሚ ተወካይ የሆኑት አምባሳደር ሊንዳ ቶማስ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ሲሆን አሁንም የኤርትራ ሰራዊት ከትግራይ እንዳልወጣና ትግራይ ውስጥ መኖሩንም አረጋግጫለሁ ብለዋል። በተደረሰው የሰላም ስምምነት መሰረት ሁሉንም የውጭ ኃይሎች ከኢትዮጵያ ሊወጡ ይገባል ያሉት አምባሳደር ሊንዳ ቶማስ በግላጭ ስም በመጥራት የኤርትራ ሰራዊት ወደ ድንበር የተንቀሳቀሰ ቢመስልም አሁንም የኤርትራ ሰራዊት በኢትዮጵያ ምድር ላይ መኖሩን በይፋ አረጋግጠናል ብለዋል። የብልጽግና ፓርቲ የደቡብ ክልል የአደረጃጀት ጥያቄ ፈተና እንደሆነበት ገለጸ። ከክልሉ የተነጠሉ አዲስ አደረጃጀቶች የገጠማቸው የበጀት እጥረት መሰረታዊ አገልግሎቶችን እንዳናቀርብ አድርጎናል ማለታቸውም ይታወሳል። የደቡብ ብሔሮች ብሔረሰቦችና ሕዝቦች በመባል የሚታወቀው ክልል ከ2010 ዓ.ም መባቻ በኋላ 10 የሚሆኑ የዞኑ ክልልነት ጥያቄ አንስተዋል። በ1980ዎቹ አጋማሽ 5 ክልሎች በአንድ ላይ ተሰባስበው የመሰረቱት ክልል የመዋቅር ጥያቄ የፈነዳበት ክልል በመባልም ይታወቃል። ባለፉት 3 ዓመታት 2 ክልሎች የተነጠሉት ሲሆን ሶስተኛው ደግሞ መቆየቱን ወይንም መነጠሉን የሚወስነው ምርጫ ከቀናት በኋላ ይደረጋል ተብሎም ይጠበቃል። እንደ ጉራጌ ያሉ ዞኖች ደግሞ የአደረጃጀት ጥያቄያቸውን እንደያዙም አሉ። ባለፉት ዓመታት የክልል ጥያቄዎች ፍትሃዊ ሀብትና የስልጣን ክፍፍልን በመሻት እንዲሁም ራስን በራስ የማስተዳደር ህገ መንግስታዊ መብትን በመጠቀም ተካሂደዋል። በደቡብ ክልል የተነሱ የአደረጃጀት ጥያቄዎች ለክልሉ ትኩሳትና መጻኢ ዕድል ላይ ተጽዕኖ ማሳረፈዋል ነው የተባለው። በተለይም አንዷን ዳቦ ለአራት መካፈል ጾም የሚያሳድረው እንዳይበዛ በመንግስት ተሰግቷል ነው የተባለው። የደቡብ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊው ስንታየው ወልደ ሚካኤል የአደረጃጀት ጥያቄ ክልሉ የገጠመው ትልቁ ፈተና ነው ሲሉም ገልጸውታል። አዲሱ ሀብት ሳይመነጭ መከፋፈሉ ማህበረሰቡ ማግኘት ያለበት እንደ ትምህርት፣ ጤናና ውሃ የመሰረተ ልማቶችን እንዲገደቡ ያደርጋል በማለትም ስጋታቸውን ገልጸዋል። ኃላፊው ላላይና አማርኛ እንደገለጹት በተለይም በጀት እንደ ነዳጅ፣ ውሎ አበልና ደሞዝ ለመሳሰሉ አስተዳደራዊ ወጪዎች ብቻ መዋሉን አስገድዷል። አዲስ የሚጨመር ሀብት ሳይኖር የሚከፋፈለው ሀብት አንድ ነው። የአስተዳደር ወጪ ለሁለት ይከፈላል። ስለዚህ ሀብት ብክነትን ይጨምራል ማለት ነው። ለማህበረሰቡ መሰረታዊ አገልግሎቶች ለትምህርት፣ ለጤና፣ ውሃ ይውላ የነበረው ለአስተዳደራዊ ወጪ ይወጣል ማለት ነው። በነዳጅ፣ በውሎ አበል፣ በደሞዝ ብቻ ይቀራልም ብለዋል። ደቡብ ክልል ዳግም በመደራጀት ላይ ያለ ሲዳማ ክልል፣ ደቡብ ምዕራብ ኢትዮጵያ እንዲሁም በቅርቡ ይቋቋማል ተብሎ የሚጠበቀው ደቡብ ኢትዮጵያ ክልል ተነጥለውበታል። በክልሉ አደረጃጀት ያለ አግባብ ግንዛቤ ውስጥም ገብቷል የሚሉት ስንታየው ወልደ ሚካኤል ጥያቄው ሲነሳ እውነተኛ ጥቅም ለህብረተሰቡ ይሰጣሉ የሚለው እይታ ላይ ጉድለት አለን ብለዋል። የተመጠነ አደረጃጀት የሚወተውቱት ኃላፊው ይህ ባለመሆኑ የበጀት እጥረትና ሌሎች ችግሮችም ገጥመውናል ይላሉ። ኃላፊው አዲሶቹ ክልሎች የበጀት እጥረት እንደገጠማቸው ተናግረዋል። አዲሱ የደቡብ ምዕራብ ኢትዮጵያ በ2014 ዓ.ም መገባደጃ ላይ የበጀት ውስንነት ሰራተኞችን ለመቅጠር እንቅፋት እንደሆነበትም አሳውቋል። የፖለቲካ ዘርፍ ኃላፊው በክልል ጥያቄ ሀብት የሚያፈስ የሚመስለው ብዙ ነው። በዚህ ማግባብ ቅስቀሳ ይደረጋል። ከጠቀመ መንግስትን እርከን ላይ ላለው ነው የሚጠቅመው። አደረጃጀት ማብዛት ለሰፊው ህዝብ የሚጠቅም አይደለም በማለትም የክልሉን ፈተና የበጀት ክፍፍልም ገልጸዋል። በአንድ አስተዳደራዊ ወጪ ይሸፈን የነበረ ግልጋሎት አሁን ወደ 4 ክልሎች ይሄዳል በማለትም የገጠማቸውን የሀብት ውስንነት የሚናገሩ ስንታየው ወልደ ሚካኤል ዞሮ ተጽዕኖ ለራስ ነው ይላሉ።
የተመጠነ ደረጃ ይወጣለት አደረጃጀት መቀየስ እንደሚያስፈልግም ይህ የፓርቲያቸው አቋም መሆኑንም ጠቁመዋል። ብልጽግና በየቦታው የሚፈለፈል አደረጃጀት እንዲኖር ፍላጎት የለውም ብለዋል። የተመጠነ የህብረተሰቡን ኑሮ የሚያሻሽል እንዲሆን ከዚህ በኋላ የሚደራጁ ክልሎች እነዚህ ሁኔታዎች ታሳቢ ያደረጉ ደረጃ ያለው ነው ብለዋል። የተመጣጠነ የሰው ኃይል ከፍተኛ አስተዳደራዊ ወጪ በማያወጣ መልኩ ይሆናልም ብለዋል። ክልሉ የገጠመው ችግር ለመፍታት ሀብቱን ማጥናት ላይ አሁን አይኑን ተክሏል። ነባሩን ደቡብ ክልል በቀሩት አደረጃጀቶች ዳግም የሚያደራጀውና የደቡብ ኢትዮጵያን ክልል የሚመሰረተው ልዩ ፕሮጀክት ጽህፈት ቤቱ ክልሉን ያለውን አቅም ማወቅ ላይ ይሰራል ተብሏል። ሀብቱን በማጥናት እንዴት መጠቀም እንደሚቻል ትኩረቱ እንደተሰጠውም የፖለቲካ ዘርፍ ኃላፊው ጠቅሰዋል። ምን አለን ለሚለው አጠቃላይ በሁለቱም ነባሩ ደቡብ ክልልና የደቡብ ኢትዮጵያ ክልል ያሉ ጸጋዎችን ይለያል። እነዚህ ጸጋዎች በከፍተኛ ደረጃ ጥቅም ላይ የሚውል እቅድም ያወጣል። ለሁሉም ክልሎች 10 ዓመታት ስልታዊ እድሎችን ያዘጋጃል፣ መነሻም ያደርጋል። ይህን ተመስርቶ ሀብት የማሰባሰብና በውስጥ አቅም አካባቢን የማልማት ስራ ለመስራት አስበናል ሲሉም ነው ያብራሩት። ከነባሩ የደቡብ ክልል በመውጣት ሌሎች ክልሎች ሲመሰረቱ የክልሉ በጀት እየቀነሰ ሄዳልም ብለዋል። ደቡብ ክልል በ2013 ዓ.ም 38.2 ቢሊዮን ብር በጀት ተመድቦለትም ነበር። በ2014 ዓ.ም 32.37 ቢሊዮን ብር፣ በተያዘ 2015 በጀት ዓመት ደግሞ 26.5 ቢሊዮን ብር ተመድቦለታልም ብለዋል። የመረጃ ምንጫችን አላይን ኒውስ ነው። የአውሮፓ ህብረት ሩሲያ መሸነፍ አለባት እያለ ይገኛል። ዩክሬን ደግሞ እንዲሁ ማሸነፍ አለባት እየተባለም ይገኛል። የእውነት ግን ሩሲያ ትሸነፋለች ወይ? እንደነሱ ሐሳብ የአውሮፓ ህብረት ያለምንም ቅድመ ሁኔታ ዩክሬንን ማስታጠቁ እንደሚቀጥል ነው የገለጸው። ሀገሪቱ የአውሮፓን እሴቶች ለመጠበቅ ከሩሲያ ጥቃቶች ራሷን መከላከል አለባትም እያለ ይገኛል። የአውሮፓ ህብረት ፕሬዝዳንት ከሁለቱ ወገኖች የመሪዎች ጉባኤ በፊት ዩክሬን ያለምንም ቅድመ ሁኔታ ድጋፍ ታገኛለች ከአውሮፓ ህብረት ሲሉ ነው የገለጹት። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርላይን በሚቀጥለው ሳምንት ከሚካሄደው የአውሮፓ ህብረትና የዩክሬን የመሪዎች ጉባኤ አስቀድመው እንደተናገሩት ዩክሬን ከህብረቱ ያለምንም ቅድመ ሁኔታ ድጋፍ አላት ሲሉ ነው የገለጹት። ሀገሪቱ የአውሮፓን እሴቶች ለመጠበቅ ከሩሲያ ጥቃቶች ማሸነፍ አለባት ሲሉ ነው ለሮይተርስ የገለጹት። ፕሬዝዳንቷ በጀርመን በተደረገ ዝግጅት ላይ ባደረጉት ንግግር የዓለምን ማቅማማት ዩክሬን እንደግፋለንም ብለዋል። ዩክሬን ለጋራ እሴቶቻችን እየታገለች ነው፣ ለዓለም አቀፍ ህግ መከበርና ለዲሞክራሲ መርሆች እየታገለች ነው። ለዚህም ዩክሬንን ጦርነት ማሸነፍ አለባት ሲሉ ነው የተናገሩት። ይህ ማለት ሩሲያ መሸነፍ አለባት እያሉም ይገኛሉ። ሩሲያ ግን በበኩሏ ያለችው አርማጌዶን ይነሳል እንጂ መቼም እንደማትሸነፍ ነው። ቮንደርላይን እና ሌሎች አውሮፓ ህብረት ኮሚሽነሮች በፈረንጆቹ የካቲት 3 የአውሮፓ ህብረትና ዩክሬን ስብሰባ እንደሚያካሂዱም ከወዲሁ ይጠበቃል። ጦርነትን በጦርነት ማሸነፍ እንደማይቻል የእስራኤልና ፍልስጤም ማሳያ ነው። እስራኤል ከክርስቶስ ልደት በፊት ጀምራ ከፍልስጤሞች ጋር ችግር ውስጥ ነው ያለችው። ነገር ግን አንድ ቀንም አሸናፊ መሆን አልቻለችም። ምክንያቱም እንደሚባለው የጦርነቶች ማብቂያ ሁሉ ሰላም ስለሆነ፣ ሰላም ግን እስካሁን ሊመጣ አልቻለም። ምክንያቱ ደግሞ የምዕራባውያን እጅ አለበት እያለ ይገኛል። ቢቢሲ ዘግቧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከካቢኔ ስብሰባው አስቀድመው በሰጡት አስተያየት ጠንካራና ፈጣን ውሳኔ ይተላለፋልም ብለዋል። ካቢኔው ከሚያሳልፋቸው ውሳኔዎች መካከል የጥቃት አድራሽ ሰዎች ቤተሰቦችን የማህበራዊ ዋስትና መብትን መግፈፍ የሚለውም ተካቷል ነው የተባለው። እስራኤል በዌስት ባንክ ተጨማሪ ወታደሮችን እንደምታሰማራም ካቢኔው ውሳኔ እንደሚያሳልፍም ይጠበቃል። በኢየሩሳሌም ባለፈው አርብ 7 ሰዎች ለተገደሉበት ጥቃት በምስራቅ ኢየሩሳሌም የሚኖር ፍልስጤማውያን ተጠያቂም ተደርገዋል። በሌላ ጥቃትም እስራኤላዊ አባትና ልጅን ተኩሶ ያቆሰለው የ13 ዓመት ፍልስጤማዊ ታዳጊ መሆኑን የእስራኤል ፖሊስ አስታውቋል። ፖሊስ ከአረቡ ጥቃት ጋር በተያያዘ 42 ሰዎች በቁጥጥር ስር ያዋለ ሲሆን የጸጥታ ካቢኔው ዛሬ የሚያሳልፈው ውሳኔ ጠበቅ ያለ እርምጃ እንደሚወስድ ይደረጋልም ተብሎ ይጠበቃል። የእስራኤል ወታደሮች ባለፈው ሐሙስ በዌስት ባንክ ጀኒን 9 የታጠቁ ንጹሃን ዜጎችን ከገደሉ በኋላ ውጥረቱ መባባሱ የሚታወስ ነው። ከጋዛ ሰርጥ ወደ እስራኤል የተተኮሰ ሮኬትም ለሰሞኑ ውጥረት መነሻ ተደርጎም ተወስዷል። የፈረንጆቹ አዲስ ዓመት ከገባ ወዲህ በዌስት ባንክ ከ30 ፍልስጤማውያን መገደላቸውን ቢቢሲ በዘገባው ላይ አስፍሯል። ባለፈው ሳምንት በጀኒን ከተፈጸመ የ9 ፍልስጤማውያን ግድያ በኋላ የፍልስጤማውያን ፕሬዝዳንት ሙሐመድ አባስ ከእስራኤል ጋር የደህንነት ትብብራችን አቋርጠናል ማለታቸውም እንዲሁ የሚታወስ ነው።
የሰሞኑ ጥረት አሳሳቢነትን የጠቀሱት የመንግስታቱ ድርጅትና የአውሮፓ ህብረት የእስራኤልና ፍልስጤም መሪዎች ግጭቱን እንዲያረግቡም ጠይቀዋል። እያንዳንዱ እስራኤላዊ መሳሪያ ማስታጠቅም የመጨረሻው አማራጭ እንጂ ሁነኛ መፍትሄ አይደለም።